ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? አዎ። አብዛኞቹ ዴ አክት ላይክ እንደ ወንድ ማለት ነው። ሴት ሆነው የሚለብሱት ሚራ አንተ እንደነሱ አትራመድ። እሷ በአንድ ወቅት ዩኒቨርሲቲ ገብታ በነበረ ሰዓት ላይ የሴቶች ዶርም አካባቢ ምን ተፈጥሮ እንደነበረ የሆነ ቀን አብረን ተወዘን ዶርም ውስጥ ተከፈተና አየን። ከዛ እውነት ማለት የሚያስጠላ ነገር ነበር የተፈጠረው። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? ሁሉ መልካም ሁሉ ሸጋ ነው። ታዲያ ሁልጊዜ እንደምመርቃችሁ አቦ እውነቴን ነው ምላችሁ፣ ያንን የልባችሁን መሻት አምላክ ይፈጽምላችሁ፣ እቅዳችሁ ይምላላችሁ። ማልቀስ ከእናንተ ቤት የተወገደ ይሁን። እኔ ለራሴ አሜን ብያለሁ። ታዲያ የተወደዳችሁ ወንድሞቼና እህቶቼ ይሄ ቪዲዮ ዲስክሌመር አለው። እድሜያችሁ 18 ዓመት ያልሞላ ሰዎች ባታዩት ይመከራል። እንግዲህ ያው ብዙ ነገር ታውቃላችሁ እናውቃለን፣ ግን we have to say። ታዲያ ወገኖቼ ሰሞኑን ምናልባት የደረስንበትን ነገር የሚያሳይና ልጆች ያላችሁ ልጆቻችሁን ከምን መጠበቅ እንዳለባችሁ እንዲሁም ደግሞ ምን አይነት ዘመንና ምን አይነት ጊዜ ላይ እንደደረስን የበለጠ እንድንነቃ እንዲያደርገን እፈልጋለሁ። ቀጥለን የምናነሳቸው ሀሳቦች ሁለት የስፖርት ጋዜጠኞች የሚታወቁ ማለት ነው ሚዲያ ላይ መጥተው እጃቸው ላይ ብዙ ማስረጃ እንዳለ፣ ይሄም ደግሞ የሴት ብሔራዊ ቡድን ውስጥ ያሉ እግር ኳስ ተጫዋቾች ስማቸው የናኘ ማለት ነው የተመሳሳይ ጾታ ግንኙነት ውስጥ እንዳሉና ወገኖች የጎል ብቻ ሳይሆን የማይገቡት የሆነች ሴት ጣት ውስጥ የኢንጌጅመንት ቀለበትም እያስገባች ነው ወገኖች። ይሄ ሴክሹዋል ሲኑ አለ ማለት መጨመላለቁ ማለት ነው። ከዛ አልፎ ተርፎ ኦፊሻሊ የሆነች ሴት ተበርክካ የሆነችን ሴት ታገቢኛለሽ ወይ ዩ አር ማይ ሶልሜት ያጥንቴ ክፋይ ነሽ ብላ ለትዳር እንኳን እየተጫጩ ነው የሚል አይነት ዜና አውጥተዋል ማለት ነው። እጃቸው ላይ ማስረጃ አለ። የተወሰነውን ላሰማችሁስ። የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ። ይቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? እንደሰማችሁት ነው ወገኖቼ። ማለት ለእኔ ይሄ ነገር ሰርፕራይዝ አይደለም። በነገራችን ላይ ከዚህም በላይ ምናልባት ቢወጣ ጆሮን ጨው የሚያስብል ጉድ ያለን ሰዎች ነን ብዬ ነው እማምነው። እንደዛም ስለሆነ ማለት ነው አንዳንድ የሚከወኑ እዚህ መሀል ከተማ የሚደረጉ ነገሮችን ወገኖቼ ስትሰሙ ማለት ምንድነው እየተካሄደ ያለው የሚለውን ነገር ለማስረዳት እንኳን ሲከብዳችሁ ነው የምትሆኑት። እና የኢትዮጵያ ሕዝብ ያው ሃይማኖተኛ ሕዝብ ፈሪሃ እግዚአብሔር ያለው ምናምን ሲባል እኔ አሁን ሳቄ እየመጣ ነው የሚመጣው ወገኖቼ። ይቅርታ አድርጉልኝ። እንግዲህ እኔ ሀገሬንም ወድ ህዝቤንም ወድ ሰው ነኝ። ለዛ ነው እየጮክ ያለሁት። ነገር ግን ሃይማኖተኝነታችን ወገኖቼ ካፋችን ዘሎ ልባችን ውስጥ ገብቶ ተግባራችን ላይ ከራቀ ሰነባብቷል እያልኳችሁ ነው ያለሁት። ብዙ ሰው አስመሳይ፣ ብዙ ሰው ውሸታም፣ ብዙ ሰው ላይ ድራማ መስራት ጨርሶ ወገኖቼ ከአምላኩም ጋር ፊልም እየሰራ ነው ያለው ወገኖቼ። ያዙ ይልቀቁኝ። ሌባና ፖሊስ ማለት ነው። በዚህ ሌላ ነን፣ በዚህ በኩል ደግሞ ሌላ ነን። እና ሃይማኖተኛ ህዝብ ነን። እንዴት ኢትዮጵያ ውስጥ እንደዚህ አይነት ነገር ይደረጋል ምናምን ሲባል ወገኖቼ ዛሬ የጀመረ ነገር አይደለም ነው እያልኳችሁ ያለሁት። ከአምላካችን መራቃችን ያመጣብን ጣጣ የሚብራራ አይደለም። ታዲያ ወገኖቼ አስተውላችሁት ከሆነ አላቅም ይውላችሁ የተመሳሳይ ጾታ ግንኙነት ውስጥ ለመግባት መጀመሪያ ማድረግ ያለብህ ነገር አምላክ አንተን የፈጠረበትን ይዘት መካድ ነው ያለብህ። ወንድ ከሆንክ ወንድነትን፣ ሴት ከሆንሽ ሴትነትሽን ማለት። ስፖርት ላይ የሚጫወቱ ሴቶች ስፔሻሊ ደግሞ ሶከር አካባቢ ከተመለከታችሁ አብዛኞቹ ዴ አክት ላይክ እንደ ወንድ ማለት ነው። ሴት ሆነው የሚለብሱት ሚራ አንተ እንደነሱ አትራመድም ማለት። ጡንቻቸውን ምናምን ተውት፣ በስፖርት የመጣ ነው ብንል እንኳን ኤቭሪ ስታይል ዴ ፎሎ የወንድ ነው። የወንድ የሚባል ስታይል አለ እንዴ? ቀሚስ ለብሰ ማትሄደው እኮ የወንድ የሚባል ስታይል ስላለ እኮ። ታዲያ እንዴ ሴቶችም እኮ ሱሪ ይለብሳሉ። በጣም ነው እንደምትከራከረው ከኔ ጋር ስቀልድ። ታዲያ ወገኖች ይሄ አደገኛ የሆነ አጋንንት አንተን ለመሳብ ቅርብ የሆነ ቦታ ነው። አንድ ጄነስ ይሉታል ፈረንጆቹ። ምንድነው? በሴትና በወንድ መካከል ያለ ይሄ ራሱን የቻለ አንድ ጾታ የመመስረት አባዜ ማለት። ስለዚህ የነገሩን መቃወስ እዛ ጋር ነው የሚፈጥሩት ወገኖች። እኔ በነገራችን ላይ በጣም የምጠላው ነገር ሴት ሆና እንደ ወንድ አክት የምታደርግ፣ ወንድ ሆኖ እንደ ሴት አክት የሚያደርግ ሰው በሆነ አጋንንት ስር የተጠመደ እንጂ በጤናው የሆነ ሰው የለም። ታዲያ ወገኖች አስተውሉ። በነገራችን ላይ እኔ ይህንን ቪዲዮ የምሰራው አንደኛ በጣም የሆነን ነገር የሚጸየፍ ወጣት እንዲበዛ
አሁን እኮ መጻይፊያችንን እኮ ዲያብሎስ እኮ ነቅሎ የወሰደብን። ሰሞፋስ እኮ በጣም የሚሸቅ ነገር ምንም ሳይመስለን ነው የምንመለከተው። ከዚህ በፊት ብዙ ጊዜ አንስቼዋለሁ። ሜር ኤክስፖዠር ኢፌክት ይባላል። ምናልባት ሳይኮሎጂካል ተርቡን ከኔ በላይ የምታስረዱ ሰዎች ልትኖሩ ትችላላችሁ። በጣም የሚያስጠላን ማትፈልገውን ነገር ደጋግመን ካሳየን 19ኛው ላይ ምንም ኖርማል ሆኖ ነው የሚታየ። 29ኛው ላይ እንደውም ለምን ያን ነገር አላደረጋችሁትም ትልና መጀመሪያ የምትጠላውን አሁን የምትወደው ነገር ያደርግባል። በመደጋገም ስትራቴጂ ማለት ነው። ይሄ ያጋናንቱ ዓለም የሚሰራበት አሰራሩ ነው ወገኖቼ። አያችሁ በጣም የሚያናደው ነገር ምን እንደሆነ ታውቃላችሁ ወገኖቼ? በጣም በርካታ ኢትዮጵያውያን ወጣቶች አሁን ቅድም ያሰሟችሁ እነዚህ ጋዜጠኞቹ እናጋልጣለን ለምን እንዲሆነ ያሉበት ቪዲዮ ላይ እንደ መብታችሁ አይደል እንዴ? as long as they choose to be happy ደስተኛ ለመሆን ከፈለጉ የፈለጉትን ነገር ማድረግ ይችላሉ። at the end of the day your body is your choice የሚል አይነት እሳቤ ገብቶባቸዋል። ሲያዩ የሚሸቃቸው ነገር ጥቂት ነው ወገኖቼ። እንደውም ብዙ ወጣቶች ወገኖቼ በሚያናዱ ሁኔታ የሚሸቀን የሚጠቅመን ነገር ሆኗል። እንደውም ደስ ብሎን ተስገብግበን የምናየው የሚገለን ነገር ሆኗል እኮ አስተውላችሁት ከሆነ። ታዲያ ከዚህ በፊት አንድ የህይወት ምስክርነቷን ያጋሯችሁ አንዲት ልጅ ነበረች። ትዝ የምትላችሁ ከሆነ እሷ በአንድ ወቅት ዩኒቨርሲቲ ገብታ በነበረ ሰዓት ላይ የሴቶች ዶርም አካባቢ ምን ተፈጥሮ እንደነበረ እንዴትስ ተፈጠረ የሚለውን ነገር በጣም በሚገርም ሁኔታ ገልጸዋለች። ይሄ ወገኖቼ ብሔራዊ ቡድን ውስጥ ብቻ ወይም ደግሞ የሆነ አሁን ይሄ የተነገረው የተጋለጠው ጉዳይ ላይ ብቻ ሳይሆን በጣም ብዙ ዩኒቨርሲቲዎች፣ ብዙ ሃይ ስኩሎች፣ ብዙ ወገኖች እድሜያቸው 18 ዓመት ሳይሞላ እንግዲህ አንዳንዱ ነገር መናገር ስለማልችል ታዲያ እህታችን እንዲህ ብላን ነበር ወገኖቼ ስሙት። ከዛ ግቢ ስደርሰኝ ሰመራ ሄድኩኝ። ከዛ ሰመራ ዩኒቨርሲቲ ሄድኩ። ሲሄድ ቤተሰቦቼ ጋር ጠርቼ ነበር ሄድኩት። ማለት እኔ መሄድ እፈልጋለሁኝ ካልሆነ እዚህ አልማርም አልኳቸው። ከዛ አይ አይቻልም ምናምን ነገር ሲሉኝ እንደዛ ከሆነ እሺ ብዬ በረኪና ጠጣሁ። ከዛ ያው ከምትሞት ትሄድ አይታ ሞክረው ትመለሳለች ብለው ላኩኝ። ከዛ እዛ ሲሄድ ያው ጠጣ ነበር እግም ነበርና ይህ ነገር ደግሞ ሌሎች ጓደኞችን አስተዋወቀኝ። ከዛ ሲጋራ ማጨስ ጀመርኩ። ከዛ ደግሞ ድረግ መውሰድ ጀመርኩኝ። ከዛ ፒል ወስድ ነበር ምናምን። ከዛ በኋላ እኛ ጀማ ማለት የሴቶች ጀማ ጋር የሆነ ቀን አብረን ጦዘን ዶርም ውስጥ ተከፈተና አየን። ከዛ እውነት ማለት የሚያስጠላ ነገር ነበር የተፈጠረው። ያው እኔ የመጀመሪያ ነበር ያሳዩኝ ምናምን ነገር እና ሴቶቹ እዛ ጋር የሆነ ነገር ምናምን ነገር ተፈጠረ። ከዛ በኋላ ያው እንትን እያዩዋቸው ምናምን ነገር ራሳቸውን ማርካት ምናምን ነገር። እኔ አሁን ወገኖቼ በደንብ በጥንቃቄ ስሙኝ። የሆነ ሰው እንደዚህ አይነት የተጨመላለቀ ነገር ውስጥ ገባ ወይም ደግሞ ይሄ ከባህል ከሃይማኖት ያፈነገጠ ነገር ውስጥ ገባ ሲባል ወይኔ እንዴት እንደዚህ ኢትዮጵያ ሆነው 90% ምናምን ሃይማኖተኛ ህዝብ ያለበት ሀገር እንዴት እንደዚህ ይኮናል? ወገኖቼ ለምን እንቀልዳለን እንዴ? ሰውየውም እኮ በእንቁላሉ ጊዜ ብትቀጪ ኖሮ እኮ ነው ያላት እናትየውን። አህያ ሰርቄ ያልመጣም ነበር አለ። እንቁላል ሲሰረቅ ዝም ብለን አህያ ሰርቀው ሲመጡ ምንጮ ከሆነ መርጦ ጫይ መርጦ አልቃሽ ነው የምንባለው። እውነት የትውልድ መጥፋት የሚያሳስብ ከሆነ ትንሿም ነገር ላይ ልትጮህ ይገባል። ለዛ ነው ወገኖቼ እኔ ዘፈን ይቅርብን እባካችሁ፣ ሱሳሱስ ይቅርብን፣ ፖርኖግራፊ ይቅርብን፣ ብዙ ነገሮችን ይቅርብን እያልኩ ስቃወም ገንዘብ ለመስራት አይደለም በዋናነት። ነገር ግን አካሄዳችን ስለማያምር በዚህ ሩጫችን ስንጨርስ ወገኖቼ ከሉሲ ወደ ሉሲፈር እንደሄዱት ማለት ነው እግር ኳስ ተጫዋቾቻችን። እንዴ ወገኖቼ ማለት ታውቁታላችሁ። አሁን እኮ ከተማ ውስጥ ያሉ አንዳንድ ክለቦች፣ አንዳንድ አይደለም ውስጥ ክለቦች ውስጥ የሚደረጉ ግልሙትናዎች እኮ ወገኖቼ ከእናንተ አስተሳሰብ በላይ ናቸው። እነሱ ሲደረጉ ዝም ብለን እዛ ውስጥ ያንን ያደረጉት ሰዎች አጋንንት በቃ ከኃጢአት እየጨመረ የሆነ ነገር ሲያደርጋቸው እንዴት እንደዚህ ሆኑ ከምንል መጀመሪያ ክለቧ ላይ ያለችዋ ነገር ብንፈታት። አይታችኋል ወገኖች አሁን እኮ ወጣቱ በጣም ተስገብግቦ መሄድባቸው ምናምን ቦታዎች ላይ እኮ በዋናነት ስፖንሰር የሚያደርጉት እኮ የመጠጥ ፋብሪካዎች ናቸው። ትላልቅ የሚባሉ ኮንሰርቶችን ወጣቱ ሄዶ የሚታረድባቸው ኮንሰርቶች ላይ ስፖንሰር ማን ነው ሲባል የቢራ ፋብሪካዎች። ከቢራ ፋብሪካው አጠገብ ደግሞ በጣም ትልቅ የመንግስት ድርጅት አለ። ከሱ አጠገብ ደግሞ በጣም ትልቅ ወጣቱን ለማሳደግ እንሰራለን ምናምን ብሎ የሚሰክሷችሁ ድርጅቶች አሉ። ለእናንተ ማንም እንደማያስብ ወገኖች ይግባችሁ ባካችሁ ወጣቶች። 30,000 በላይ መቃሚያ ቤቶች እንዳሉ ታውቃላችሁ ሀገራችን ላይ። ብዙ ጊዜ ነግራችኋለሁ። ከተማችን አዲስ አበባ ላይ ወገኖች በቀን 1.5 ሚሊዮን በላይ የሚሆን ሲጋራ ይሸጣል። በአንድ ቀን እኮ ነው እያልኳቸው ያለው። አምቴሊንግ ወገኖች አንዳንዱ ነገር መናገር አልችልም። ከውጭ የሚመጡ ሰዎች ሲገቡ ይዘውት የሚገቡት ዶላርና ዩሮ ብቻ ሳይሆን ብዙ ሮሮ አለ። ብዙ አይነት የሚበሉ የሚጨሱ የሚወጉ የሚቀቡ ማአት አይነት ድራጎች ስመግል እየተደረጉ ነው ወደ ኢትዮጵያ።
ይህን ደግሞ ወገኖቼ የምናውቅ ሰዎች እናውቃለን። ስለዚህ ይሄ አንዳንድ ቦምብ ላይ ጮኸን አንዳንድ ቦምብ ላይ ዝም አንበል እኮ ነው እያልኳችሁ ያለሁት። በጣም ከጮኸን መሰረቱ ላይ እንጩ። መሰረቱ ላይ ከጮኸን አያችሁ የሆነን ዛፍ እኮ ጨርሶ እንዲጠፋ የምትፈልጉት ከሆነ እኮ ወገኖቼ መቁረጥ ያለባችሁ ቅርንጫፉን ነው እንዴ? ወይ ደግሞ ፍሬ ሲያፈራ ነው እንዴ ይሄ ዛፍ ምናምን ማለት ያለባችሁ? ካበሳጫችሁ ከስሩ ቆረጡ። ያኔ ፍሬውም ቅርንጫፉም እንደማይገኙ ነው ይጠፋል ማለት ነው። ምን እያልኳችሁ እንደሆነ ይገባችኋል ብዬ አስባለሁ። ታዲያ ወገኖች ይህንን ዲያብሎስ የሚጠቀምበትን ወጣቱን የሚያጠምድበትን በርካታ ሰዎችን የተመሳሳይ ጾታ ግንኙነት ውስጥ የጨመረበትን መንገድ ልንገራችሁ። ስፔሻሊ ላንተ ነው። እዛ ደርሰ ህይወትን እንዳጠላው አሁን የምታደርገው ነገር ወደዛ እየወሰደ እንደሆነ ማለት ነው። መጀመሪያ ላይ ኖርማል የሆኑ የቲክቶክ የሶሻል ሚዲያ ቪዲዮዎችን ነው የምትመለከተው። በቃ ወንድነ የሴትን ፎቶ ትመለከታለህ ወር ቪዲዮ የሆነ ነገር ስታረግ ስደንስ ስታወራም ሊሆን ይችላል። በቃ ያው አሁን እህቶቻችን እኮ ልብስ መልበስ አቁሟል አይደል? ምንድነው ለምንድነው ያቆሙት ግን? ለማንኛውም ወገኖቼ ታዲያ ይሄ ነገር ወደ ምን ያደርሳል? ቀደም የነገርኳችሁ የኮርን ሳይቶች ላይ መቀመጥ ማለት ነው። ብዙ አይነት ነገሮችን ትመለከታለህ እዛ ላይ ገብተህ። ከዛ አይምሮን ዲሴንቲዛይዝ ያደርጓል ዲያብሎስ። የሴት ልጅ ገላ አንተን በቀላሉ አራውዝ ወይም ደግሞ ስሜትን ማምጣት እንዳይችል ያደርጓል። በጣም ተጠንቅቄ ነው እያወራሁ ያለሁት። ስሜትን መምጣት ሲያቆም በጣም ሃርድ የሚባሉ ነገሮችን መመልከት ትጀምራለህ። ሃርድ ምን ማለት ነው ሲባል ይሄ ኖርማል ሴትና ወንድ የሚያደርጉትን ነገር ትተውና በቃ ወይ ወንዱ ሴቷን በጣም እያስጨነቃት ወይ ደግሞ የሆኑ አይነት ፋንታሲዎችን በጣም ከፍ በማድረግ ይሄ ኖርማል ከሚባሉ ቪዲዮዎች ትወጣና አብኖርማል የሚባሉ ኪንኪ የሚባሉ አሉ። እንደነሱ አይነት ቪዲዮዎችን መመልከት ትችላለህ። ምን አይነት ናቸው የሚለውን መናገር ስለማልችል ነው። ይገባል አንተ። ከዛ እንደነዚህ አይነት ነገሮችንም አይምሮን ያስለምደውና ለሱም ያደነዝዛል። ከዛ በኋላ ሳታውቀው ራስን ተመሳሳይ ጾታ ግንኙነት ውስጥ ያሉ ሰዎች የሚያደርጉትን ነገር ማየት ትጀምራለህ። አምቴሊንግ ወገኖቼ ምን ያህል ወጣት እየተበላብን እንደሆነ ብታቁ ወገኖቼ፣ የእናንተ መጸለይ ለእናንተ ብቻ ሳይሆን ለሀገርም ጥቅም እንዳለው አለመጸለያችሁም በዛው ልክ ለሀገር ጉዳት እንደሆነ አውቃችሁ አርፋችሁ መንፈሳዊ ትሆኑ ነበር። ከዛ በኋላ ወጣቱ ሳያውቀው ራሱን ለሆነ ነገር ሱሰኛ ሆኖ ያገኘዋል። ዲዩቲንግ እነዚህ ሴትና ሴት ወንድና ወንድ የሆነ ነገር የሚያደርጉ ሰዎች በቃ ጠዋት ተነስተው ዲሳይድ ያደረጉ ኦኬ ዛሬ በቃ ለሆነ ሴት ተንበርኬ ቀለበት አደርጋለሁ ያለች ይመስላል እቺ ሴት። ነገር ግን አይመስልም። የሆነ ፓርት ላይ የሆነ ተደጋግሞ ደንዝዞ ጭንቅላቷ ለሆነ ሰዓት ላይ ለሆነ ነገር ሱሰኛ ሆና ሌላ ነገር እንዲያስጠላት ያደረገ አጋንንት እንደገባባት አንድ ነገር ወቁ። ዘመን እየተሻሻለ ዘመን በጣም ጥሩ እየሆነ ማለት ትውልዱ በጣም እያበበ አይመጣም። ይሄ እርግማን አይደለም ወገኖች፣ ይሄ እርግማን አይደለም። መጽሐፍ ቅዱስም ሲናገር ወገኖቼ ጨለማ ድቅድቅ ጨለማ ምድርን እየከበባት እንደሆነ ከፊታችን የሚያስፈራ ጊዜ እየመጣ እንደሆነ ነው የሚናገረው። ምክንያቱም ያለነው ኢንድ ታይም ላይ ስለሆነ። ታዲያ በመጨረሻው ዘመን የሚቀልድ ብዙ ወጣት በዝቷል። እባክህ አንተ አትቀልድ፣ እባክሽ አንቺ አትቀልጅ። ምን እያልኳችሁ እንደሆነ ለውስጣችሁ የራሳችሁ መንፈስ እየነገራችሁ ነው። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።